አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ቤተሰብ ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ አለሁላችሁ። እንዴት ናችሁልኝ? እንግዲህ ክረምቱ ምን ይሁን አላውቅም፣ እንደ ጉንፋን አሳቦ ትንሽ ድቆስ አድርጎ የከረመ ያው አትንካኝ አላልኩም። መቼም ማለቻውን ነበር የፈለኩት። አልሐምዱሊላህ ምሮኛል ማለት ነው። ለዛ ነው የጠፋሁት። ማሚዬንም አይታችኋታል። አሁን ላይ እሷም እየተሻላት ነው። እና እንዴት ናችሁልኝ? ዛሬ ደግሞ አላህ ወዶ ፈቅዶ ለሳምንቱ ጁማ አድርሶናል። አልሐምዱሊላህ ወለከል ሐምድ ሽኩር። ቀርተው ሰግደው ኸይር ነገር ሰርተው ዱዓ አድርገው መቅቡል ታደረገላቸው ባሪያዎቹ ያድርገን ማለት ነው። ቤተሰብ ከእናንተ እስከ ጁማ እንዴት ነው? ከኛ ጋር እንደዚህ ይመስላል። እንግዲህ ሰው ባለው ይባላል አይደል? ቤተሰብ እና እንዴት ናችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ስደት ዓለም ላይ ያላችሁ እህቶቼ ወንድሞቼ እንደዚህ ባላችሁ ተብቃቅታችሁ ወደ ሀገራችሁ ለመግባት ከቤተሰብ ጋር ማሳለፍ ከልጆቻችሁ ከእናት ከአባት ከማንኛውም ዓለም መጣችሁ ማረፍ ትፈልጋላችሁና አላህ ሱብሃነሁ ወተዓላ ቅርብ ያድርግላችሁ። ሀሳባችሁን ሞልቶ በጤና በቃ በጤና እንደወጣችሁ በጤና ለሀገራችሁ ያብቃችሁ። ሀገራችንም ሰላም ያድርግልን ነው የምለው። ዛሬ እንግዲህ ቅመምዬ ስለሌለች ሀድራ ጋር መጥተናል ማለት ነው። ሰላም ባያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ያለና አልሐምዱሊላህ ሰላም። እንግዲህ ያለው ባጭሩ ነው። እንግዲህ ቤተሰብ ሁሉ ሰላም በሚለው ተደምድሟል። እና እንዴት ናችሁ? ያው ብዙ ጊዜ እንትን ላይ ስለማትገባ ካሜራ ላይ እንትን አትልም ማለት ነው። እና እንዴት ናችሁ? ሰላም ናችሁ ወይ? እኛ አለንላችሁ ሰላም ነን። እሷን ወክዬ ማለት ነው። እና የኛ ውድ ቤተሰቦች የኛ እንቁዎች የቅመሟ ቤተሰቦች እንወዳቸዋለን እናከብራቸዋለን። ከኛ በላይ ደግሞ አላህ ይወደድልን ያክብርልን ኢንሻአላህ። አሁንም እምለው እኔ የስደት እህታችሁ እናንተም ለሀገራችሁ በቅታችሁልኝ ልጅ ያላችሁ አላችሁ ቤተሰብ ያላችሁ አላችሁ በቃ ባላችሁ ነገር የሆነ መቼ ነው ልጄ ጋር ቁጭ እምለው? መቼ ነው ልጄ ጋር ጊዜ የማሳልፈው? መቼ ነው ቤተሰቦቼ ጋር እናቴ አባቴ እህቶቼ ወንድሞቼ ጋር የምትባላችሁ እና አይደል እዚህ ጋር አላህ ሱብሃነሁ ወተዓላ ዛሬ ቀኑን ቅርብ ያድርግላችሁ ማለት ነው። እንግዲህ ኑ ቶሎ ቡና እንጠጣ። ምሳ ደግሞ ያው ኢንሻአላህ እንግዲህ ስንበላ አልቀረጽንም አቀራርበን ነው እንትን ያለው ያው እንብላ ሳንል አሁንም ደግሞ ይሄው ቡናውን እንጠጣ በቃ ቡናውን እንጠጣ ማለት ነው። ማህሪቡልኝ ቡናውን አብረን እንጠጣለን ብዬ አስባለሁኝ። እና ጁማ ከእናንተ ጋር እንዴት ነው? ሰላም ናችሁልኝ ወይ? ደህና ናችሁልኝ ወይ? ሰላማችሁ ይብዛ ይትረፍ። የእኛን ቪዲዮ የምታዩ ሼር የሚደረግላችሁ ቤተሰቦች እንዲሁም ደግሞ ቤተሰብ ሆናችሁ ያላችሁ እህቶቼ ወንድሞቼ ሼር ላይክ ሰብስክራይብ እያደረጋችሁ እንዲሁም ኮሜንት አስተያየት እየሰጣችሁ ለምታበረታቱልኝ ልጄን አብሽሪ ለምትሉልኝ አላህ ያበሽራችሁ ማለት ነው። ሼር የተደረገላችሁ ደግሞ ቤተሰቡን ሰብስክራይብ እያደረጋችሁ ቪዲዮውን ተወደዳችሁት ላይክ በማድረግ ማለት ነው። በቅመምዬ በኩል ያላችሁን አስተያየት ያላችሁን አክብሮት ሳላመሰግን አላልፍም ማለት ነው። ሹክራን ጀዛኩሙላህ ኸይራን ጀዛ ብያለሁኝ። አላህ ሰላማችሁን ያብዛላችሁ። አላህ ደግሞ በልጆቻችሁ ልጅ ያላችሁ በልጆቻችሁ የምትጠቀሙ ያድርጋችሁ ነው የምለው። እኔ ሌላ ምንም ቃል የለኝም። እንግዲህ ኑ ቶሎ ቡናውን እንጠጣ። ቀዳው ነው ሀድራ ቢቀዳው ደስ ይለኝ ነበረ። ያው ብዙም አይደለችም ቤተሰብ ትረዳላችሁ ብዬ አስባለሁ። እንግዲህ ታውቁታላችሁ። ያው አንዳንድ ጊዜ አለ አንዳንድ እንደዚህ ካሜራ ላይ እንትን ለማለት ከብዳል። ለዛ ነው ደረደርሽው እስከ እናንተ ነው የምቀዳው። ቤተሰብ የጀማ ነው አያችሁት። እናቶቻችን የድሮ ይሄን የመሰለው ቡና ይላሉ። ማሻአላህ ተባረክ። እንግዲህ አሪፉ ቤተሰብ ቤቶች መጣሽ ጭራሽ ፈራሽ ካሜራ አለ ቤተሰብ ቡናችንን ፈራርሸናል። አጅር ዱብ ላይ ግቢ አሁን ምን ችግር አለው? እንደውም የለችም እያሉ ነበር የመጣላቸው አለ ቤተሰብ አያችኋ ቤተሰብ እያያችሁ እኔ በሌለሁበት እንደዚህ እናንተ አከለክሉ ምን በሌለችበት አይ ያው እና እንትን እንበልላት ብለን ነው ያው በሌለችበት እንትን እንዳለን እንደዚህ ሞቅ ሞቅ አድርገን እንጠብቃለን ብለን ቀረችብን። ምሳችንን በላን። አሁን ስንት ሰዓት ነው? ሰዓቱን ማየት ይቻላል።
ሰዓቱ ይኸውና እንግዲህ ሰዓቱ 8 ሰዓት እና ታዲያ እዚህ ሰዓት ድረስ ጠበቅን ቤተሰብ 8 ሰዓት እንደውም አለፈ መሰለኝ። እኔ እኮ ማለት ነው በራፉን ስከፍት ዝም አላችሁ። አልሰማንሽም? የሆነ ግን ብሏል። ከዛ ዝም ስትሉ ዝም ብዬ ቀጥታን የገቡት ማለት ነው። እሺ ሰላም ልበላቸው። እኔ በቅድሚያ እንግዲህ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የቤተሰብ እኛ ልንላችሁ እንግዲህ አልሐምዱሊላህ። ዛሬ እንግዲህ ቤተሰብ እጅ ከፍንጅ ይዘናል ማለት ነው ቤተሰብ እና እንዴት ናችሁልኝ? በስደት ዓለም ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼም ጭምር እንዲሁም ደግሞ በሀገር ውስጥ ሆናችሁ የምትከታተሉ በሞላ አላችሁልኝ ወይ? እኛ እንግዲህ እነዚህ ዛሬ ደግሞ ተሰበሰብን። አሁን እኔ ድንገት መጣሁኝ። እኔ ያው በአጋጣሚ ልጆቹን ማቀራቸው ነበሩና የእነሱ የልጆቹ ቤተሰብ እስኪ ዛሬ ያው ስለ ልጆቹ አንዳንድ ነገር ሊጠያይቀኝ ፈልጎ ያው እንዴት ናቸው ምናምን ሊለኝ ወጣ ብዬ ነበርና ይኸው ገና ከመምጣቴ ደግሞ ጠብቁኝ ብያለሁ። እንግዲህ ሰዎች ቤተሰብ በዚህ በጠራራ ምሳ ተበልቶ ቡና ምናምን ተደርጎ ነው የጠበቀኝ ማለት ነው። አሁን ይሄ ምን ትሉታላችሁ? ይሄ አንቺ ተጠርተሽ እኛስ ታደርስ እንግዲህ ብትርሽ ብለን ጠበቅን ቀረሽ። አሁን ልጆች ታቀራለች እና ቤተሰብ ከዛ ዛሬ ቤተሰቦቻቸው ጠሯት። ስለ ልጆቹም አንዳንድ ነገር እና ምንም ሲሉ እሺ ብዬ ሄደች። ስትቀርብን እንግዲህ ስንት ነው የወጣሽው ይልሃል። እሺ እየመጣሽ መሰለሽ። አቤት ቤት ወይዬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ቤተሰብ እዛ የልጆቹ አለዋት ልታስቀና። ኧረ እባክሽ ልታስቀና ነው ቤተሰብ አያቸዋት። ኢንሻአላህ የኔ ውድ እህቶች እዚህ ጋር በጣም የምወዳችሁ የማከብራችሁ የስደት እህቶቼ አላችሁ። እኔ እንጃ ለእናንተ ቃል የለኝም ወላሂ ስለማውቀው ማለት ነው ስለምረዳው ማለት ነው። እና አላህ ሱብሃነሁ ወተዓላ ለሀገራችሁ ያብቃልኝ። እንደዚህ ልጆች ካላችሁ ልጆቻችሁን ጥብቅ አድርጎ አሳድጉ። ለቁም ነገር አብቅቶ ያገናኛችሁ ነው የኔ ውድ ቤተሰቦች። እና እንግዲህ ዛሬ ጁሙአችንን ትወዱታላችሁ ብለን እናስባለን። እንግዲህ ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ አሁንም በድጋሚ ጠይቃችኋለሁኝ። ማማ ሴትን በመወከል ማለት ነው። እንግዲህ መቼም ለእሷ ያላችሁን ቦታ አውቃለሁኝ። እሷንም እንድታበረታቱልኝ። አሁን ደግሞ እንግዲህ ትምህርቱም እየደረሰ ነው። ኢንሻአላህ ነገር አለሙ ተሳክተውላት አላህ ህልሟን የሚሳካላት ማለት ነው የኔ ውዶች ቤተሰቦች እና አብሽሩልኝ። እንግዲህ የነበረን ቆይታ ይሄንን ይመስላል። ቅመም እየመሆን ሰው ጠራባት ወጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ